ሃይ ቻናል ቤተሰቦች ዛሬ በሌላ ቱቶሪያል መጥቻለሁ። የዛሬ ቱቶሪያል የሚሆነው እንግዲህ ስለ ጀነራል ሱፐር ኮምፒውተር ይሆናል። ሱፐር ኮምፒውተር እንግዲህ እንደሚታወቀው ባለፈው ስለ ታይፕስ ኦፍ ኮምፒውተር ምናምን ኤክስፕሌን አድርጌ ነበረ። አሁን ደግሞ ሱፐር ኮምፒውተር ምን እንደሚመስል ጋዜጣ ማለት ነው፣ ፊውቸር ማለት እሱን ኤክስፕሌን ለማድረግ የተወሰነ ፓወርፖይንት አዘጋጅቻለሁ ማለት ነው። እናንተ ከዛ በፊት ያው ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደዚህም ላይ ሼር ኮመንትም እንድታደርጉም ጠይቃችኋለሁ። የእናንተ ላይ ሼር ኮመንት ማድረግ ስለሚጠቅመኝ ማለት ነው፣ ያው ቻናሉን ለማሳደግ። እዚህ ጋር እንግዲህ ይሄኛው ሱፐር ኮምፒውተር ማወቁ ለአይቲ ኦልሬዲ ለጀማሪዎች በተለይ ለሁሉም ደግሞ ይጠቅማል የሚል እንትን አለኝ፣ እምነት አለኝ። ስለዚህ ሱፐር ኮምፒውተር እዚህ ጋር እንደ ኢንትሮዳክሽን ዘ ሞስት ፓወርፉል ታይፕ ኦፍ ኮምፒውተር ነው። በጣም ፓወርፉል የሆነ ኮምፒውተር ነው ማለት ነው። ፓወርፉል ስንለው ያው ከስፒድ አንጻር ነው፣ ከስፒድ አንጻር ነው ልንል እንችላለን። አሁን ስቶር የሚያደርግበት ዳታ ሜትድ ሚኒ ማይክሮ ሰከንድ ምናምን ዳታ ሴቭ የሚያደርግበትን ፓወርፉል ስንል ማለት ነው። እንደገና ደግሞ ሚሊየንስ ሳውን ሰርቭ ዩዘርሶችን ተጠቃሚ ሊያገለግል የሚችል ስለሆነ ነው ማለት ነው ሞስት ፓወርፉል ያልተባለበት ምክንያት። ኤክስትሪምሊ ኮምፕሌክስ ካልኩሌሽን በቀላሉ መስራት ይችላል። ሃይ ስፒድ ዊዝነስ ስፒድ በጣም ኤክስትሪም ኮምፕሌክስ የሆነ ካልኩሌሽንን ፈጣን በሆነ መንገድ መስራት ይችላል ማለት ነው። እንደ ኢንትሮዳክሽን ታውዘንድስ ኦፍ ኦር ሚሊየንስ ኦፍ ፕሮሰሰር ወርክ ቱጌዘር ነው የሚለው እዚህ ጋር በሚሊዮን የሚቆጠር ወይም ደግሞ በ10 ሺህ በመቶ ሺህ የሚቆጠር ፕሮሰሰሮች አንድ ላይ ሆኖ ነው ማለት ነው ይሄን ሱፐር ኮምፒውተር የተሰራው። ስለዚህ እዚህ ጋር ለምንድን ነው የምንጠቀመው? ፎር ዌዘር ፎርካስቲንግ፣ ሳይንቲፊክ ሪሰርች ኤንድ ስፔስ ኤክስፕሎሬሽን ዲፌንስ ላይ እንጠቀምበታለን ማለት ነው። ሳይንቲፊክ ሪሰርች ማለት ያው ሳይንቲፊክ ጥናት አይደለ? ጥናት ጋር የተያዘ ነገር ነው። ከአይ ጋር አርቲፊሻል ኢንተለጀንስ ጋር የተያዘ ላይ እንጠቀምበታለን። ስፔስ ኤክስፕሎሬሽን ማለት ስፔስን ጥናት ማለት ነው፣ እንጠቀምበታለን። እንደዚህ ዲፌንስ መከላከያ ውስጥ ዲፌንስ ላይ እንጠቀምበታለን ማለት ነው። እንግዲህ እዚህ ጋር እንደሚገልጸው ሪኩዌርስ ላርጅ ስፔስን ይፈልጋል ነው። እዚህ ጋር አድቫንስ ኩሊንግ እንደ ሃይ ኤሌክትሪሲቲ ይፈልጋል ነው ማለት ነው። እዚህ ጋር ላርጅ ስፔስ ማለት ከግማሽ በላይ ሄክታር ቦታ ይፈልጋል። አሁን ከግማሽ በላይ ማለት 0.6 ምናምን ነው፣ እስከ 1 ሄክታር ሊፈልግ ይችላል ማለት ነው። ላርጅ ስፔስ ይፈልጋል። አድቫንስ ኩሊንግ ማለት ከፍተኛ የሆነ ኩሊንግ ምናምን ማቀዝቀዣ አይደለ ኩሊንግ፣ እሱን ይፈልጋል ማለት ነው። ኤሌክትሪሲቲም ከፍተኛ ኤሌክትሪሲቲ ይወስዳል ማለት ነው። ስለዚህ አሁን እዚህ ጋር እንደምንገልጸው ኤክስትሪምሊ ሃይ ፊቸሩ አንዱ ኤክስትሪምሊ ሃይ ፕሮሰሲንግ ስፒድ ነው። ሜጀር ዲን ፍሎፕስ ማለት ፍሎቲንግ ፖይንት ኦፕሬሽን ፐር ሰከንድ ማለት ነው። እዚህ ጋር ይሄ ፍሎፕ እንግዲህ ፍሎፕ ኢስ ሜጀርመንት ኦፍ ኮምፒውተር ፕሮሰሲንግ ስፒድ ነው። ያ ፍሎፑን ኮምፒውተር ስፒድ ሜጀር ለማድረግ የምንጠቀምበት ነው ማለት ነው። ስፔሻሊ ኢን ሳይንቲፊክ ኤንድ ማቴማቲካል ካልኩሌሽን፣ ሳይንቲፊክ እና ማቴማቲካል ካልኩሌሽን የሂሳብ ጋር የተያዘ ነገር ሲሆን እንጠቀምበታለን ማለት ነው። እንግዲህ እዚህ ጋር ሞደርን ሱፐር ኮምፒውተር ፐርፎርም ፔታ ፍሎፕስ ቱ ኤክሳ ፍሎፕስ። ፔታ ፍሎፕ ቱ ኤክሳ ፍሎፕ ማለት ባለፈው ስለ ስቶሬጅ አውርቻችሁ ነበረ። አሁን ባይት፣ ቴራባይት፣ ጊጋባይት እንደዚህ ኤክሳባይት እያልኩ አውርቻችሁ ነበረ። እዚህ ጋር እንግዲህ ሱፐር ኮምፒውተር ማለት አሁን ኤክሳ ፍሎፕ ማለት የመጨረሻው ማለት ነው። የመጨረሻው ማለት ኤክሳ ፍሎፕስ ማለት ሜጀር ሃው ፓወርፉል። ለምሳሌ ዋን ኳድሪሊየንት ፍሎፕስ ማለት ነው። ከትሪሊየን አንድ ስቴፕ አልፎ ማለት ነው። ኳንቲሊየን ኳድሪሊየን የሚባለው
ፔታፍሎፕ የሚባል አለ። ፔታፍሎፕ አንዳንዴ ማዕከለኛ ከሆነ ሱፐር ኮምፒውተሩ ፔታፍሎፕን ይጠቀማል ማለት ነው። ለምሳሌ ከኪሎ ይጀምራል እንትኑ ኪሎ ፍሎፕ ማለት 1000 ፍሎፕስ ማለት ነው። 1000 ፍሎፕ እንደማለት ነው። ሜጋ ፍሎፕስ ማለት ደግሞ 1 ሚሊዮን ፍሎፕስ እንደ ዩዘር ምናምን በላችሁ ዘዱት። እንደገና ጊጋ ፍሎፕ የሚባል አለ 1 ቢሊዮን ፍሎፕስ። ይሄን ሌላ ጊዜ ከፈለኩ እንትን እሰራበታለሁ። ፔታ ፍሎፕ የሚባል ደግሞ ይሄኛ ቴራ ፍሎፕ የሚባል ደግሞ 1 ኳድሪሊየንት የሚባል አለ። እንደገና ፔታ ፍሎፕ የሚባል አለ። ኤክሳ ፍሎፕ የሚባል አለ። ኤክሳ ትሪሊየን አለ፣ ኳድሪሊየን አለ፣ ኳንትሪሊየን ከትሪሊየን አንድ ስቴፕ ከፍ ብሎ ማለት ነው። ይሄኛው ግን ይሄኛው ፐርፎርም የሚያደርገው እስከዚህ ነው ማለት ነው። በጣም ከፍተኛ የመጨረሻ ስቶሬጅ ወይም ደግሞ ስፒዱን ፐርፎርም የምናደርግበት ነው ነገር ነው ማለት ነው። ለምሳሌ እንደ ዓለም አቀፍ ፍሮንቲር የሚባል ኮምፒውተር አለ። ፍሮንቲር ዲጋ ፍሮንቲር የሚባል ዋን ኦፍ ዘ ሞስት ፋስተስት ሱፐር ኮምፒውተር ኢን ዘ ወርልድ የሚባለው አሜሪካ ውስጥ ነው የሚገኘው ይባላል። እሱ ምንድነው በኤክሳ ፍሎፕስ ነው ሜጀር የሚደረገው ማለት ነው። ሞደርን ቬሪ ፋስት ስለሆነ ማለት ነው። ዩዝ ቢገር ዩኒትስ ስለሆኑ የሚጠቀሙት ቢግ ዩኒት ስለሆኑ ቨሪ ሱፐር ፋስት በቃ ይጠቀማል ማለት ነው። ይሄ ኤክሳ ፍሎፕን ወይም ደግሞ ፔታ ፍሎፕን ይጠቀማል። ይሄኛው ግን ፍሮንቲር የሚባለው ኤክሳ ፍሎፕን ይጠቀማል ማለት ነው። ስለዚህ ኤክስትሪምሊ ሃይ ፕሮሰሲንግ ስፒድ ነው ማለት ነው። እዚህ ጋር ሃይ ፕሮሰሲንግ ስፒድ ፉቸሩ ጋዜጣው አንዱ ይሄኛው ነው። ማሲቭ ፓራሌል ፕሮሰሲንግ ነው። ጎን ለጎን ስራ መልቲፕሌስ ሳይመልቲኒስሊ ስራ መስራት ይችላል። ጎን ለጎን ብዙ ስራን በአንዴ መስራት ይችላል ማለት ዩዘርስ uses thousands to millions of processors work at the same time ማለት ማኒ ፕሮሰሲንግ ሲፒዩዎች ወይም ደግሞ ሚሊየንስ የሚቆጠሩ ፕሮሰሰሮች አንድ ላይ ሊሰሩ ይችላሉ ማለት ነው። አት ሰም ታይም ስለሚሰሩ ዲቫይድ ላርጅ ፕሮብሌም ኢንቱ ስሞለር ታስክስ እንደዛ ስለሆነ አሁን እዚህ ጋር ምንድነው የሚያደርገው ታውዘንድስ ኦፍ ፕሮሰሰር ጎን ለጎን የሚሰሩ ወይም ደግሞ በመቶዎች የሚቆጠሩ ሲፒዩዎች አንድ ላይ የሚሰሩ ከሆነ ወይም ደግሞ ሚሊዮንስ የሚባሉ ሲፒዩዎች በሚሊዮንስ የሚቆጠሩ ሲፒዩዎች አንድ ላይ ፓራሌል የሚሰሩ ከሆነ ፕሮብሌሙን ምንድነው ይሰባብራል። ኢንቱ ታስክ ማለት ስሞለር ታስክ ሰባብሮ ለሲፒዩዎች ያከፋፍላል ማለት ነው። ለታውዘንድ ማለት ታውዘንድስ ኦፍ ሚሊዮንስ ወይም ደግሞ በመቶዎች ለሚቆጠሩ ወይም ደግሞ በሚሊዮንስ ለሚቆጠሩ ይከፋፍላል ማለት ነው። ዘን ፕሮብሌሙ ሶልቭ ከሆነ ወይም ደግሞ አውትፑቱ ከተገኘ በኋላ ደግሞ ኮምባይን ያደርጋል። አንድ ኮምባይን ኢንቱ ዋን አውትፑቱ ላይ ደግሞ ኮምባይን ያደርጋል። ሁሉንም ፕሮብሌሙን ከሰባብሮ ሶሉሽን ከተገኘ በኋላ መጨረሻ ላይ አንድ ላይ ያመጣና አጠቃላይ አውትፑቱን ያመጣልናል ማለት ነው። ይሄኛው ስራውን ለማቅለል ወይም ደግሞ ኢን ሰከንድ ፐርፎርም ለማድረግ ምናምን ማይክሮ ሰከንድ ወይም ደግሞ በፍጥነት ችግራችንን ሶልቭ ለማድረግ ልንጠቀም ስለሚያስችለን ነው ማለት ነው። አንድ ላይ ቢያደርግ ወይ ባያከፋፍል ፓኬት ባያደርግ ያው ችግር ሊፈጥር ስለሚችል ወይም ደግሞ ሊዘገይ ስለሚችል ወይም ደግሞ ሚሊየን ሲፒዩ ስላለ አንድ ላይ የሚሰራ አንዱ ላይ ለምን ሎድ ይበዛል በሚል ከፋፍሎ ለዛኛው ይሰጣል። መጨረሻ ላይ ግን አውትፑቱ አንድ ላይ የምናገኝበት ሜትድ ይፈጥርልናል ማለት ነው። ስለዚህ ማሲቭ ፓራሌል ፕሮሰሲንግ ይኖራል ማለት ነው። ማሲቭ ማለት ላርጅ ፓራሌል ፕሮሰሲንግ ጎን ለጎን የሚሰሩ ሲፒዩዎች አንድ ላይ ላርጅ በጣም ሂውጅ የሆነ እንትን ሚሊየንስ ተብሏል። እሱ ይኖራል ማለት ነው። ሌላ ሁለተኛ ገጽታ ይሄኛው ነው ማለት ነው። ሌላኛው እዚህ ጋር ሂውጅ ሜሞሪ ካፓቢሊቲ ማለት እዚህ ጋር ለምሳሌ ቴራባይት ኦፍ 2 ፔታባይት ፍራም ከዚህ በፊት ነግራችሁ ነበር እንዳልኳችሁ ቢት ባይት ኪሎባይት ሜጋባይት ጊጋባይት ቴራባይት ፔታባይት ኤክሳባይት ዜታባይት እስከዚህ ምናምን ብያችሁ ነበር አይደል? አሁን እዚህ ጋር የዚህ ሜጀርመንት ቴራባይት ኦር ፔታባይት ቴራባይት ማለት
ቴራባይት ፔታባይት ኤክሳባይት ቴራባይት ቱ ፔታባይት ማለት ፔታባይት በትንሹ 1 ሚሊዮን ቴራባይት ማለት ነው ፔታባይት ማለት ስለዚህ ቢያንስ 1 ቴራባይት እንትን ይኖረናል ማለት ነው እዚህ ጋር ፔታባይት እዚህ ጋር አለ ኤክሳባይት አለ ማለት ነው ፔታባይት 1 ሚሊዮን ቴራባይት የሚያክል ራም ይኖረዋል ማለት ነው እዚህ ጋር 1 ሚሊዮን ቴራባይት ማለት በጣም ቨሪ ስፒድ ማለት አሁን 8 ጂቢ ወይም ደግሞ 16 ጂቢ ኮምፒውተር ራሱ ሲኖረን 16 ጂቢ ካለን አሁን ስፒዱ ቶሎ ሊሰራ ይችላል አሁን ሰው 32 ጂቢ ራም ቢኖረን ኮምፒውተራችን ለምሳሌ ግራፊክስ ጌሚንግ ምናምን ለመስራት ቀላል ይሆን ይላል ይሄኛው ደግሞ 1 ሚሊዮን ነው ማለት ነው ከዛ ጋር ኮምፔር ስታደርጉ ፔታባይት ማለት ቢያንስ 1 ሚሊዮን ቴራባይት ሊኖረው ይችላል ማለት ነው ራም ስቶሬጅ ራሱ ላርጅ ሜሞሪ ካፓሲቲ አለው ማለት ቶሎ ለመስራት የሚያስችለው ራሱ ይሄኛው ነው ማለት ነው ሌላኛው ራም ከፍ ባለ ቁጥር የኮምፒውተር ስፒዳችን ከፍ ያለ ይላል አሁን ራም ብቻ አይደለም ያው ሲፒዩ ስፒድ አንድ ላይ ሆኖ ማልቲ አውት ሚሊየንስ ኦፍ ሲፒዩ ብሏል እዚህ ጋር ደግሞ 1 ቴራባይት ሚሊየንስ ኦፍ ሲፒዩ አንድ ላይ ሰርቷል እዚህ ጋር ደግሞ 1 ሚሊዮን ቴራባይት ኦፍ ራም ካለ ምንድነው ስራ ቶሎ ለመስራት ለማፍጠን ምናምን ያግዛል ማለት ነው ካን ስቶር ኤንድ ፕሮሰስ ኤክስትሪምሊ ላርጅ ዳታ ይሄ ስለሆነ ኤክስትሪምሊ በጣም ከፍተኛ የሆነ ላርጅ ዳታ ሴት ፕሮሰስ ሊያደርግልን ይችላል ማለት ነው ላይክ ለአይ የምንጠቀመው አይነት ነገር ዳታ ሴት ፕሮሰስ ሊያደርግልን ይችላል እንደገና እዚህ ጋር ዩዝ ሃይ ስፒድ ስቶሬጅ እዚህ ጋር ስቶሬጅ ሲስተም ማለት ካን እሱም ፔታባይት ኦር ሞር ነው እዚህ ጋር 1 ሚሊዮን እንደ አባፍ እዚህ ጋር ከ1 ሚሊዮን እና ከዛ በላይ አሁን ወደ መጨረሻ ኤክሳባይት ብንመጣ 1 ቢሊዮን ሊሆን ይችላል ማለት ነው ሃርድ ዲስክ ውስጥ ከዛ ሊሄድ ይችላል ስለዚህ አሁን ሶስቱ ኮምባይን ነው 1 ሚሊዮን ቴራባይት ካለ ሃርድ ራም ካለ 1 ቢሊዮን ወይም ደግሞ 1 ሚሊዮን እንደዚህ ሃርድ ዲስክ ስቶሬጅ ካለ እንደገና ሲፒዩ ፓራሌል 1000 ሚሊዮንስ ኦር 1000 ሲፒዩ አንድ ላይ የሚሰሩ ከሆነ የኮምፒውተር ስፒዱ ቢኢን ሰከንድ ወይ ማይክሮ ሰከንድ ወይም ደግሞ ከማይክሮ ሰከንድ በታች ዳታው ነው ወይም ደግሞ ስራውን ፐርፎርም ማድረግበት ምክንያት አይደለም ወይም ደግሞ ኤክስትሪምሊ ላርጅ ዳታ ሴትን ዓለም አቀፋዊ የምንጠቀመው ዳታ ሴትን ራሱ ለምሳሌ የቻት ጂፒቲ ሊሆን ይችላል ዲፕሲክ ሊሆን ይችላል እንደዚህም ደግሞ ጀሚናይ ሊሆን ይችላል እዛ ላይ ፕሮሰስ የሚያደርግልን ወይም ደግሞ ለትሬን እና ቴስት ማንጠቀምበት ምክንያት የለም ማለት ነው ስለዚህ ሶስተኛው ላርጅ ሜሞሪ ካፓሲቲ እንደ ላርጅ ስፒድ ስቶሬጅ ሲስተም ላይ ሃርድ ዲስክ ምንለው ማለት ነው እዚህ ጋር ይሄ ሃርድ ዲስክ እና እዚህ ጋር እሱን ለመግለጽ ነው ማለት ነው ሌላኛው እዚህ ጋር አድቫንስድ ኩሊንግ ሲስተም ማለት ጀነሬትስ ኤሎት ኦፍ ሂትስ ነው ያው ብዙ ሙቀትን ጀነሬት ሊያደርግ ይችላል ዩዝ ሊኩዊድ ኩሊንግ እና አድቫንስድ ኩሊንግ ሲስተም እሱን ኮንትሮል ለማድረግ ምንድነው ያንን ማቀዝቀዣ ደግሞ በጣም አድቫንስድ የሆነ ይኖረዋል ኤር ኩሊንግ ሲስተሙ አድቫንስድ ወይም ደግሞ የተሻለ ከፍተኛ የሆነ ያንን ማኔጅ ሊያደርግ የሚችል ብዙ ሙቀትን ወይም ደግሞ ብዙ ውሃ የሚፈጥር ከሆነ እሱን ማኔጅ የማያደርግልን ኩሊንግ ሲስተም አለ ማለት ነው አድቫንስድ የሆነ ኩሊንግ ሲስተም አለ እንደ ስድስተኛ ሃይ ኤነርጂ ኮንሰምፕሽን ማለት ላርጅ ሪኳየርስ ላርጅ አማውንት ኦፍ ኤሌክትሪሲቲ በጣም ከፍተኛ የሆነ ኤሌክትሪሲቲ ሊወስድ ይችላል ማለት ነው እዚህ ጋር ኦፈን ኢንስቶልድ ስፔሻል ዳታ ሴንተር ያው ዳታ ሴንተር ውስጥ ነው ኢንስቶል ሊደረግ የሚችለው ወይም ደግሞ ዳታ ሴንተር ልክ ራሱ ሱፐር ኮምፒውተሩ ራሱ እንደ ዳታ ሴንተር ልንገለገልበት እንችላለን ልንጠቀምበትም እንችላለን ግን ዳታ ሴንተር ጎን ለጎን ከተሰራ አብሮ የሚሄዱ ከሆነ ዳታ ሴንተሩንም ሃይፐር ስኬል ዳታ ሴንተር እንደገና ይሄኛው ሱፐር ኮምፒውተር አንድ ጎን ለጎን የምናስቀምጥ ከሆነ ለስራችን አዋጭና ጠቃሚ በጣም ስራችን ሊያቀልል የሚችል አይነት ነገር ይሆናል ማለት ነው ስለዚህ ይሄኛው ስድስተኛው ሃይ ኮንሰምፕሽን ኢነርጂ ነው ማለት ነው ሌላኛው እዚህ ጋር
ስፔሻላይዝድ ኦፕሬቲንግ ሲስተም ማለት ሞስትሊ ራን ኦን ላይነክስ ቤዝድ ኦፕሬቲንግ ሲስተም ማለት ስፔሻል የሆነ በጣም የተሻለ ኦፕሬቲንግ ሲስተም ላይነክስ የሚባል ያው ሪዳት የሚባል አለ፣ ሱሴ የሚባል አለ። ከላይነክስ ጋር የተገናኘ አሁን ላይነክስ ኢንተርፕራይዝ ነው የምንጠቀመው። አሁን ሪዳት ላይነክስ ኢንተርፕራይዝ የሚባለው ለኢንተርፕራይዝ ላይ ባንክ ውስጥ የምንጠቀመው አይነት ኦፕሬቲንግ ሲስተም ነው። እዛ ጋም ታዲያ ይሄን ላይነክስ ቤዝ ሲስተም ሊጠቀም ይችላል ማለት ነው። ምክንያቱም ይሄ ሌተስት ነው፣ ከዛ ጋር የተገናኘ እሱን ሊጠቀም ይችላል። ኦፕቲማይዝድ ፎር ሃይ ፐርፎርማንስ ኮምፒውቲንግ ያ ላይነክስ የሚባለው ነገር ኮምፒውተሩ ሃይ ፐርፎርም እንዲያደርግ ሱፐር ኮምፒውተሩ ከሲፒዩ ጋር ምናምን ራን በጣም እንዲያደርግልኝ ከተፈለገ ያን ሃይ ፐርፎርማንሱን ለመጠበቅ ላይነክሱ የራሱ ሚና ስለሚጫወት ማለት ነው ይጨምራል ማለት ነው። ሃይ ፐርፎርማንስ ሲፒዩ ጋር እንዲሆን ምናምን ያደርገዋል። ሌላው ስምንተኛ ላርጅ ኢን ፊዚካል ሳይዝ ማለት ኦኩፔሽን ላርጅ ሩም ሊወስድ ይችላል ወይ ቦልዲንግ ወይም ቢያንስ 0.6 ምናምን እዚህ አስቀምጫለሁ እስከ 1 ሄክታር ምናምን ቦታ ሊወስድ ይችላል። ስለዚህ ሰፋ ያለ ቦታ ሊወስድ ይችላል ማለት ነው። ያው ፈርስት ጀነሬሽን እንደምንለው ፈርስት ጀነሬሽን ላይ ቤትን የሚያክል አለ ሎ ነው እንጂ በስፒዱም ሎ ነው ምናምን ፕሪንት የሚያደርገውም ዲቫይሶቹ ምናምን ፈርስት ጀነሬሽን ምናምን ክሬት ሲደረግ፣ ይሄኛው ግን ዊዛይ ሆን ተብሎ ተሰራ ለስራ የተፈለገ ሃይ እንትን ብሎ የተሰራ ነው ማለት ነው ሱፐር ኮምፒውተር እንጂ ከፐርፎርማንስ ራስን ከፍ ያለ ምናምን ነው። ያኛው ሎ ምናምን ፈርስት ስለሆነ ምናምን ነው። ስለዚህ እንደገና እዚህ ጋር ማልቲፕል ካቢኔት ያስፈልገናል፣ ራክ ያስፈልገናል። ቢያንስ አሁን እዚህ 200 ራክ እንደባፍ 200 ራክን ሊያስፈልገን ይችላል ነው እዚህ ጋር እሱም ቦል ለማድረግ ልክ እንደ ዳታ ሴንተር ማለት ዳታ ሴንተር አሁን 42 ዩ ራክ ላርጅ የሆነ ራክ ምናምን እንደ ካቢኔት ምናምን ሊያስፈልገን ይችላል። ምክንያቱም ሄክታርን የሚያክል ወይም ደግሞ ከግማሽ በላይ ሄክታር የሚያስፈልገን ከሆነ ስለዚህ ያን ያስፈልገናል ማለት ነው። ስለዚህ ራክ የምናስቀምጥበት ቦታ ካቢኔት ምናምን ፋይል ካቢኔት እንደምንለው ትላልቅ ካቢኔቶች ለዛ የሚሆኑ ካቢኔቶች ያስፈልጉናል ማለት ነው። ስለዚህ ይሄ ነው ማለት ነው። እንደ ስምንተኛ ላርጅ ሳይዝ ነው ያለው። እዚህ ጋር ዩዝድ ፎር ኮምፕሌክስ ሳይንቲፊክ ፕሮብሌም ሳይንቲፊክ ፕሮብሌም ለመፍታት የምንጠቀመው ማለት ነው። ዌዘር ፎርካስቲንግ እዚህ ጋር ዌዘርን እንትን ለማድረግ ለመተንበይ ምናምን የምንጠቀመው ነው። ክላይሜት ሪሰርች ምናምን እንትን ለማድረግ እንደገና ኒኩለር ሲሙሌሽን ኒኩለር ጋር የተገናኘ ነገር የምንሰራ ከሆነ ኒኩለር ሲሙሌት ለማድረግ ቪዥዋላይዝ ምናምን አድርገን ለማየት ሲሙሌት እንግዲህ ኢሚቴት አይደለም መጀመሪያ ምንድነው እዛ ላይ ሙከራ ምናምን ተደርጎ ሙከራ ምናምን የምናደርግበት ነገር ማለት ነው። ሲሙሌሽን እዛው ላይ እየተዋጋን እዛ ላይ ሁሉ ነገር ኒኩለሩን ቼክ እያደረግን ምናምን የምንሰራበት ነው ማለት ነው። ይሄኛው እንግዲህ ዓለም አቀፋዊ አይደል? ኒኩለር አሁን ዓለም አቀፋዊ ነው፣ ለሁሉም ሀገር አይፈቀድም ማለት። ስለዚህ እዛ ላይ ነው ሲሙሌት ምናምን ስንሰራም ራሱ ላርጅ የሆነ ትልቅ ነገር ይፈልጋል አይደል? ኒኩለር እሱን ሲሙሌት ምናምን እዛ ላይ ልናደርግ እንችልበታለን ማለት ነው። ናሳ ምናምን ነው አይደል? አንድ አሜሪካ ምናምን የተወሰነ ሀገር ነው ያለው። እሱን ቴስት ለማድረግ ወይም ደግሞ ሲሙሌት አድርገን ለማየት የምንጠቀምበት ነገር ነው ማለት ነው። ስፔስ ሪሰርች እዚህ ጋር አለ። ስፔስ ሪሰርች ስለ ህዋ ምናምን ጥናት ከፈለግን እዛ ላይ ልናደርግ እንችላለን። በሱፐር ኮምፒውተር መጠቀም እንችላለን ማለት ነው። እንደገና አርቲፊሻል ኢንተለጀንስ ሪሰርች ላይ ይሄኛው እዚህ ጋር ለምሳሌ ስፔስ ሪሰርች ማለት ናሳ ነው አይደል? ብዙ ጊዜ ጠፈር ምርምር ምናምን አለ ሄዶ 2 ወር ቆይቷል 1 ወር ሄዶ አጥንቶ መጥቷል የሚባለው። ስለዚህ አሁን እዚህ ጋር ናሳ ምናምን የምንለው እዚህ ጋር እንደዚህ ኤግዛምፕል ሊጠቀስ ይችላል። ናሳ ብዙ ጊዜ ጠፈርን ያጠናል። ከጠፈር ጋር የተገናኘ ምናምን የአሜሪካ ተቋም ነው። ከዛ ጋር የተገናኘ ሊሰራልን ይችላል ማለት ነው። ስለዚህ ስፔስ ሪሰርች ላይ በጣም እንጠቀምበታለን ማለት ነው። እዚህ ጋር አርቲፊሻል ኢንተለጀንስ ሪሰርችም ቴስት ዳታ ሴቶቹን ራሱ ቴስት ለማድረግ ስንፈልግ እዛ ጋር እንጠቀምበታለን ማለት ነው እዚህ ጋር። ስለዚህ አሁን ለዚህ ለትላልቅ ነገሮች ስለምንጠቀመው በጣም አስፈላጊ ነው ማለት ነው። ይሄኛው ሱፐር ኮምፒውተር እንደ ሪኮሜንዴሽን
governments should have invest in supercomputer for scientific and economic development ማለት መንግስት በሱፐር ኮምፒውተር ዙሪያ ያለውን ነገር ኢንቨስት አድርጎ ምናምን ቢያዝ ማሰራት ጀምር ምናምን ጥሩ ነው ቢሰራ ምናምን ጥሩ ነው። አዎ ምክንያቱም እንደ ይሄን ጥቅሙ ይሄን አይል ከሆነ ትላልቅ ነገሮች የምንጠቀመው ከሆነ ኢንቨስት ቢደረግበት ጥሩ ነው ማለት ነው። እዚህ ጋር በዚህ ዙሪያም ደግሞ ዩኒቨርሲቲ ዩር ቢልድ ሃይ ፐርፎርማንስ ኮምፒውቲንግ ሴንተርስ ፎር ሪሰርች ኤንድ ኢኖቬሽን ዩኒቨርሲቲም ራሳቸው የራሳቸውን ሃይ ኮምፒውቲንግ ሶፍት ኮምፒውተሮችን ሱፐር ኮምፒውተር ቢያንስ ሜን ፍሬም ምናምን የሚባለውን ለራሳቸው ቢሰሩ ጥሩ ነው ማለት ነው። ሪሰርች ኤንድ ኢኖቬሽን ምክንያቱም ሪሰርች ደግሞ የሚሰራ ብዙ ጊዜ ሪሰርች ነው የምንጠቀመው ብለናል ዩኒቨርሲቲ ውስጥ ነው ማለት ነው። እዚህ ስለዚህ ቢያሰሩ ጥሩ ነው ማለት ነው። ዲቨሎፕ ስኪል ፕሮፌሽናል ፓራሌል ኮምፒውተሪንግ ኮምፒውቲንግ ኤንድ ኤአይ ይላል እዚህ ጋር ደግሞ ፓራሌል ኮምፒውቲንግ ጋር የተገናኘ አሁን እሱ ፓራሌል አይደለ ሚሊየንስ ኦፍ ሲፒዎች አንድ ላይ ይሰራሉ ተብሏል እና ኤአይ ጋር የተገናኘ የተማሩ ወይም ደግሞ ፕሮፌሽናል የሆኑ ባለሙያ የሆኑ በዛ ዙሪያ እውቀት ያላቸው ሰው እያፈሩ መሄድ ጥሩ ነው ማለት ነው። እዚህ ጋርም ዩኒቨርሲቲ ምናምን የራሳቸውን ሚና መጫወት ይችላሉ ማለት ነው። እዚህ ጋር ሌላው ዩዝ ሪኒዌብል ኤነርጂ ሶርስ ቱ ሪዱስ ሃይ ኤሌክትሪሲቲ ኮስት እዚህ ጋር የኤሌክትሪሲቲን ኮስትን ለመቀነስ ሪኒዌብል የሆነ ታዳሽ የሆነ ኃይልን መጠቀም እንችላለን ነው። እዚህ ጋር ታዳሽ የሆነ ኃይልን ለመጠቀም መሞከር ነው ማለት ነው። እዚህ ጋር encourage collaboration between government university and private company እንደዚህ ያው ፐብሊክ ፕራይቬት ገቨርንመንት ፓርትነርሺፕ የሚባለው ያስፈልጋል ማለት ነው። ኮላቦሬሽን ግዴታ ነው ከመንግስት ጋር ህዝብም ተባብሮ ገቨርንመንት ዩኒቨርሲቲ ፕራይቬት ሴክተር ፕራይቬት ካምፓኒ ነው ይቻላል ህዝቡን ራሱ አሳትፈ ምናምን ቢሆን የተሻለ ጥሩ ነው ማለት ነው። እዚህ ጋር ኢንከሬጅ ኮላቦሬሽን ግዴታ ነው በአንድ ወገን ብቻ የሚሰራ ስራ ስላልሆነ ኮላቦሬሽን ግዴታ ነው ማለት ነው። ስታርት ዊዝ ሚድ ሌቨል በሚድ ሌቨል ሱፐር ሚድ ሌቨል መጀመር እንችላለን ማለት ነው። ሃይ ፓወር ኮንሰንትሬሽን ክላስተር ቢፎር ኢንቨስቲንግ ኢን ፉል ኤክሳ ስኬል ሲስተም ማለት ትልቁ ላይ ኢንቨስት ከማድረጋችን በፊት ወይ ከመደረጉ በፊት ከስሞል ከትንሹ ብንጀምር ከመጀመሪያው ብንጀምር ወይም ደግሞ ራሱ ያስፈልጋል የሚለው ራሱ እንደገና ስታንዳርድ ሩል ኤንድ ሬጉሌሽን ከማዘጋጀት ብንጀምር የተለያዩ ነገሮችን ማዘጋጀት ለዛ የሚሆነው ማዕቀፍ በማዘጋጀት ብንጀምር የተሻለ ሊሆን ይችላል ማለት ነው። መጀመሪያ ለዛ የሚሆን ምን አስቻይ ነገር አለን ምንስ ይጎልናል እንዴትስ መሄድ እንችላለን የሚለው ራሱ እኮ ግዴታ መስማማት ምናምን ነው አይደለ? እሱን ተሰና አንድ አመት ምናምን ሰርተህ ሁለተኛ አመት ላይ ወይም ደግሞ ሶስተኛ አመት ላይ እሱን ከጨረስክ በኋላ ፋይናንሻልም እንደዚህ ያስችለናል የሚለውን ካጠና ከጨረስክ በኋላ ወደ ወይ ፉሉን ወይም ደግሞ በትንሹ ሚን የሚባል ደግሞ ደረጃዎች ይኖራሉና ከዛ ወይ ሜን ፍሬም ከሆነ እዛ ላይ ኢንቨስት ማድረግ ምናምን ዙሪያ ይኖራል ማለት ነው። እንግዲህ እንደ ሪኮሜንዴሽን እዚህ ጋር ነው እንደ ሰመሪ እንግዲህ ሱፐር ኮምፒውተር is the fastest and the most powerful computer in the world ይታወቃል ማለት ነው። ፋስተስት and the most powerful ነው ይታወቃል። ማሲቭ ፓራሌል ፕሮሰሲንግ ቅድም እንደገለጽኩት ሚሊዮንስ ኦፍ ሲፒዩ አብሮ የሚሰሩት ነው ማለት ነው። ሂውጅ ሜሞሪ አድቫንስድ ኩሊንግ ሲስተም ኮንሱማ ኤሌክትሪክ ኤነርጂ ምናምን ቅድም የተገለጸ ነው ማለት ነው። እዚህ ጋር they are mainly used for scientific research AI weather forecast space exploration ጠፈርን ለማጥናት ነው የምንጠቀመው አይደለ? ይሄንን ቅድም የገለጽኩላችሁ ነው ማለት ነው። ቅድም የገለጽኩላችሁ ያው ሰማራይዝ ለማድረግ ምናምን ነው። ስለዚህ አሁን እዚህ ጋር ምንድነው ለተማሪ በተለይ ወለሞ ለአጠቃላይ ሱፐር ኮምፒውተር የሚባለው ነገር ፉቸሩ ማወቅ ወይም ደግሞ ተማሪዎችም ያን ነገር ብታውቁ የተሻለ ይሆናል በሚል ያዘጋጀሁት ነው። እንግዲህ ፉል ኮምፒውተር ደግሞ ያው ፕራክቲስ እንቀጥል እንችላለን። አጠቃላይ ግን እንደ ሳማሪ ይሄንንም ገልጬ በሱፐር ፉቸር ኦፍ ሱፐር ኮምፒውተር ዙሪያ ያዘጋጀሁት ቱቶሪያል እዚህ ላይ ያበቃለሁ ማለት ነው።
ምናልባት ያው ላፕቶፕ ተገኝቶ ከተስተካከለ በኋላ በፉል እንደዚህ አሳጥሬ ሁሉንም ድጋሜ የምሰራም ሊሆን ይችላል እና ድጋሜም እንደገና አዳዲስ ነገሮችንም ጨምሬበት የምሰራ ሊሆን ይችላል። ያው አሁን ኮምፒውተር ጥረት በሞባይል ምናምን እንደዚህ እየሰራሁላችሁ ነው። አጠቃላይ በሱፐር ኮምፒውተር ዙሪያ ያዘጋጀሁትን ፓወርፖይንት እንግዲህ ወይም ደግሞ ቱቶሪያል ትንሽ የቱቶሪያል እዚህ ላይ አበቃለሁ ማለት ነው። እናንተ ግን ያው ቤተሰብ አላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደዚህም ላይ ሼር ኮሜንት እንድታደርጉም ጠይቃችኋለሁ። በአጠቃላይ ያው ሳምንት በሌላ ፕሮግራም እስከምንገናኝ ወይም ደግሞ በሌላ ቱቶሪያል እስከምንገናኝ እስከ ሳምንት ቸር ሳምንት እያልኩ የዛሬን ቱቶሪያል እዚህ ላይ ያበቃለሁ ማለት ነው። አመሰግናለሁ።